ሰበር ዜና ፕሮፌሰር ብርሃኑ ነጋ አቶ አንዳርጋቸውን ጽጌን የተመለከተ አዲስ መረጃ ማውጣታቸው ተሰማ። ሰላም ጤና ይስጥልን ውድ የኢንፎርም ኢትዮጵያ ቤተሰቦች እንደምን ቆያችሁ? እንደ ሁል ጊዜው ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ መረጃ ሰዓት የደረሱልንን ጉዳዮች ይዘንላችሁ ቀርበናል። ውድ የኢንፎርም ኢትዮጵያ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ዋና ጉዳዮችን አስታውሳችሁ። ሰበር ዜና ፕሮፌሰር ብርሃኑ ነጋ አቶ አንዳርጋቸው ጽጌን የተመለከተ አዲስ መረጃ ማውጣታቸው ተሰማ። ፕሮፌሰር ብርሃኑ የአቶ አንዳርጋቸውን ያለፉት 2 ዓመታት ሚስጥራዊ እንቅስቃሴን በተመለከተም ተናግረዋል። አቶ አንዳርጋቸው ከጠቅላይ ሚኒስትር አብይ ጋር የተጋጨበትን ትክክለኛ ምክንያትንም ገልጸዋል። ፕሮፌሰር ብርሃኑ አቶ አንዳርጋቸው ከኢትዮጵያ የወጣበትን አጋጣሚ ይፋ አድርገዋል። የአቶ አንዳርጋቸውን የሰሞኑን የፖርት ሱዳን ጉዞን በተመለከተም ፕሮፌሰር ብርሃኑ አዲስ መረጃ አውጥተዋል። ፕሮፌሰር ብርሃኑ ከአቶ አንዳርጋቸው ጽጌ ጋር ለመጨረሻ ጊዜ የተለያዩበትን አጋጣሚንና ምክንያትንም ገልጸዋል። በዝርዝር እንመለከተዋለን። የግብጽ ደህንነት የወልቃይት ኦፕሬሽን ተጋለጠ። በወልቃይትና በአካባቢው የታሰበው ሚስጥራዊ ኦፕሬሽን ባለቤትና ተባባሪዎችም ታውቀዋል። በወልቃይትና በአካባቢው የታሰበው ሚስጥራዊ ኦፕሬሽን የተመለከተ ዝርዝር መረጃ ተገኝቷል። በወልቃይትና በአካባቢው ለማድረግ የታሰበው ሚስጥራዊ ኦፕሬሽን ዓለም አቀፍ ቅጥረኞችን ጭምር ያሳተፈ እንደሆነም ታውቋል። በወልቃይትና በአካባቢው ለማድረግ የታሰበው ሚስጥራዊ ኦፕሬሽን በኢትዮጵያ ሕልውናና በቀጠናው አደጋ እንደሚደቅንም ታምኗል። ይህንንም ጉዳይ በዝርዝር እንመለከተዋለን። ውድ የኢንፎርም ኢትዮጵያ ቤተሰቦች በዚህ መረጃ ሰዓት እነዚህን ጉዳዮች በዝርዝር እንነግራችኋለን። አስቀድማችሁ ቻናላችንን ላይክ እና ሼር እንድታደርጉና መረጃዎቻችንን እንድትከታተሉ በአክብሮት እንጋብዛለን። አሁን ወደ ዝርዝሩ እናልፋለን። ሰበር ዜና ፕሮፌሰር ብርሃኑ ነጋ አቶ አንዳርጋቸው ጽጌን የተመለከተ አዲስ መረጃ ማውጣታቸው ተሰማ። ፕሮፌሰር ብርሃኑ የአቶ አንዳርጋቸውን ያለፉት 2 ዓመታት ሚስጥራዊ እንቅስቃሴን በተመለከተም ተናግረዋል። አቶ አንዳርጋቸው ከጠቅላይ ሚኒስትር አብይ ጋር የተጋጨበትን ትክክለኛ ምክንያትንም ገልጸዋል። ፕሮፌሰር ብርሃኑ አቶ አንዳርጋቸው ከኢትዮጵያ የወጣበትን አጋጣሚ ይፋ አድርገዋል። የአቶ አንዳርጋቸውን የሰሞኑን የፖርት ሱዳን ጉዞን በተመለከተም ፕሮፌሰር ብርሃኑ አዲስ መረጃ አውጥተዋል። ፕሮፌሰር ብርሃኑ ከአቶ አንዳርጋቸው ጽጌ ጋር ለመጨረሻ ጊዜ የተለያዩበትን አጋጣሚና ምክንያትንም ገልጸዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ የረጅም ዘመን ወዳጃቸውን አቶ አንዳርጋቸው ጽጌን በተመለከተ አዲስ መረጃ ማውጣታቸው ተሰማ። የአቶ አንዳርጋቸውን ያለፉት 2 ዓመታት ሚስጥራዊ የፖለቲካ እንቅስቃሴን በተመለከተም አዳዲስ ነገሮችን ተናግረዋል። አቶ አንዳርጋቸው ከጠቅላይ ሚኒስትር አብይ ጋር የተጋጨበትን ጉዳይና ከኢትዮጵያ የወጣበትን ትክክለኛ ምክንያትን በተመለከተ ፕሮፌሰር ብርሃኑ አዲስ መረጃ ይፋ አድርገዋል። ፕሮፌሰር ብርሃኑ የአቶ አንዳርጋቸውን የሰሞኑን የፖርት ሱዳን ጉዞን በተመለከተም ተናግረዋል። ከአቶ አንዳርጋቸው ጽጌ ጋር ለመጨረሻ ጊዜ የተለያዩበትን አጋጣሚና ያልተግባቡበትን ጉዳይን በተመለከተ ፕሮፌሰር ብርሃኑ አዲስ ነገር ተናግረዋል። አቶ አንዳርጋቸው ጽጌ ባለፈው ሳምንት መጨረሻ ፖርት ሱዳን ላይ ያደረገውን ንግግር በተመለከተ ፕሮፌሰር ብርሃኑ ነጋ አስተያየት መስጠታቸው ተሰማ። ፕሮፌሰር ብርሃኑ ስለ አቶ አንዳርጋቸው ጽጌ ሰሞኑኛ ንግግር አስተያየት የሰጡት ከቅርብ ወዳጆቻቸው ጋር በነበራቸው ኢመደበኛ ጭውውት ላይ መሆኑ ታውቋል። ፕሮፌሰር ብርሃኑ ከቅርብ ወዳጆቻቸው ጋር ባደረጉት ኢመደበኛ ጭውውት ላይ የታደሙ ምንጮቻችን ፕሮፌሰር ብርሃኑ በአቶ አንዳርጋቸው ጽጌ ሰሞኑኛ ንግግር እጅግ ማዘናቸውና ማፈራቸውን እንደገለጹ አመልክተዋል። በኢመደበኛ ውይይቱ ላይ ፕሮፌሰር ብርሃኑ ከአቶ አንዳርጋቸው ጽጌ ጋር በተገናኘ በርካታ ሀሳቦችን አንስተዋል። አንዳርጋቸው እልህኛና ግትር ሰው እንደሆነ አውቃለሁ። ነገር ግን አንድም ቀን የብሔር ፖለቲካ ውስጥ ይዘፈቃል ብዬ አስቤ አላውቅም። ፖርት ሱዳን ላይ ከትግራይ፣ ከኦሮሞ፣ ከአፋር፣ ከአገው፣ ከቅማንት፣ ከሶማሌና ከኦጋዴን ብሔረሰቦች ተወካዮች ጎን ተቀምጦ ሳየው በጣም ደነገጥኩ። ይባስ ብሎ የአማራ ብሔር ተወካይ ተብሎ መድረክ ላይ ሲወጣ መድረክ ላይ ከኢትዮጵያ ታሪካዊ ጠላቶች ጋር ተሰልፎ ኢትዮጵያን ስለመውጋት ሲናገርና ከወያኔ ጋር ስለሚደረግ ጽምዶ አስፈላጊነት ሲተነትን ሳይ ሲያልቅ አያምርም የሚለው የእናት የተረት ትዝ አለኝ ማለታቸውን ምንጮቻችን ገልጸዋል። ፕሮፌሰር ብርሃኑ ገና ከለውጡ ማግስት ጀምሮ በለውጡ አካሄድ ላይ ከአቶ አንዳርጋቸው ጋር የተለያየ አቋም እንደነበራቸውና በዚህም ምክንያት በተደጋጋሚ ይጋጩ እንደነበረ በኢመደበኛ ጭውውታቸው ላይ ደጋግመው እንዳነሱ የገለጹት ምንጮቻችን ከሀገር ከወጣ በኋላ በሚዲያ ላይ ቀርበው ከሚሰጡ አስተያየት ውጪ እንዴት ከአብይ ጋር ትሰራለህ በሚል በግላቸው በተደጋጋሚ ስድብ አዘል መልእክት ይላክላቸው እንደነበረ መግለጻቸውንም ምንጮቻችን አንስተዋል። ፕሮፌሰር ብርሃኑ አንዳርጋቸው አብይን መተቸት የጀመረው ዛሬ እንደሚለው ለኢትዮጵያ ሕዝብ አስቦ የአማራ ሕዝብ የህልውና አደጋ ስለተደቀነበት ምናምን ሳይሆን አንድ ስብሰባ ላይ አብይ አንዳርጋቸው በኢትዮጵያ ጉዳይ አስተያየት ለመስጠት መጀመሪያ ኢትዮጵያ አሁን የእንግሊዝ ዜግነትን መልሳለኝ ብሎ ነው ማለታቸውንም ምንጮቻችን ገልጸዋል። ፕሮፌሰር ብርሃኑ ከቅርብ ወዳጆቻቸው ጋር በነበራቸው ኢመደበኛ ጭውውት ላይ የታደሙ ምንጮቻችን ፕሮፌሰር ብርሃኑ አቶ አንዳርጋቸው ጽጌ ከኢትዮጵያ በፍጥነት የወጣውና በእጁም በእግሩም ጠቅላይ ሚኒስትር አብይ ላይ ዘመቻ የከፈተው በፕሪቶሪያ ስምምነት ተከትሎ ከነገዱ አንዳርጋቸውና ዘመነ ካሴ ጋር በሚስጥር እየተገናኘ የመፈንቅለ መንግስት እንቅስቃሴ ውስጥ መግባቱን ጠቅላይ ሚኒስትር አብይ ፓርላማ ላይ አንዳንድ የመፈንቅለ መንግስት እንቅስቃሴ ውስጥ የገባችሁ ሽማግሌዎች አርፋችሁ ተቀመጡ ብሎ ፍንጭ ሲሰጥ ደንግጦ ከሀገር
ከሀገር መውጣቱን መግለጻቸውን ጠቁመዋል። ፕሮፌሰር ብርሃኑ ከወዳጆቻቸው ጋር በነበራቸው ኢመደበኛ ጭውውት ላይ ከአቶ አንዳርጋቸው ጋር ለመጨረሻ ጊዜ የተለያዩበትን አጋጣሚ ሲያስታውሱ ከሀገር ከመውጣቱ ከወራት በፊት አንድ ቀን መኪና ውስጥ ቁጭ ብለን ስናወራ ሰውዬ አደገኛ አካሄድ እየሄደ ነው፣ የሰውየውን አደገኝነት ከዚህ በፊትም ነግሬህ አልተቀበልክም፣ አሁን ላይ ይኸው ፕሪቶሪያ ሄዶ አማራውን ሽጦ መጣ፣ ይህንን አቋሜን የያዘ በተደጋጋሚ መልእክት ልኬለት አይመልስም፣ መልእክቴንም አይቶት የዋትስአፕ ሜሴጁ ሰማያዊ ቲክ ያሳያል፣ ከዚህ በፊትም እንዲሁ አንድ ምልክት አዘል ጽሑፍ ልኬለት አልመለሰልኝም፣ ስለዚህ ይህንን ሰው በጊዜ ማባረር አለብን። ለዚህ ደግሞ በመዋቅር ውስጥ ያሉ አንዳንድ ሰዎች አብረውን ይሰራሉ። እነዚህን ሰዎች ይዘን ይህንን መንግስት በፍጥነት መጣል አለብን። ሰውዬ እኛ ብቻ ሳንሆን ሻቢያዎች በደንብ አኩርፈዋል። ከኤርትራ ጋር ጦርነት የማይቀር ጉዳይ ነው። ሻቢያ በቀላሉ ሞቢላይዝ የሚያደርግ ኃይል ነው። የኛ ኃይል ሲጨመር ነገሩ የጥቂት ቀናት ጉዳይ ይሆናል። ከሻቢያ ሰዎች ጋር ተነጋግሬያለሁ። ውጭ ሀገር እንድንገናኝ ተቀጣጥረናል። ከሰሞኑ ከሀገር ወጣለሁ። እዛ ተገናኝተን በሚደረግልን እርዳታ ሁኔታ ላይ እንነጋገራለን በሚል ባቀረበላቸው ሀሳብ ላይ ባለመስማማታቸው እንደሆነም አመልክተዋል። በአንዳርጋቸው ተስፋ የቆረጥኩት በተሳሳተ መንገድ ውስጥ እንደሆነ የተረዳሁት በዚያ ዕለት ነው ሲሉ ፕሮፌሰር ብርሃኑ የረጅም ጊዜ ወዳጃቸው አቶ አንዳርጋቸው ጽጌ በተሳሳተ መንገድ ላይ እንደሚገኝ ማመልከታቸውን ምንጮቻችን ጠቁመዋል። አንዳርጋቸው ከኢትዮጵያ ከወጣ በኋላ ለወራት ድብርት ውስጥ ገብቶ ነበር። በዲያስፖራ ፖለቲካ ውስጥም ሆነ በፋኖ ትግል ውስጥ መግባት አልቻለም። በቅርቡ የኤርትራ ሰዎች ከፋኖ ጋር እንዲቀራረብ አድርገውታል። ያለፉትን 2 ወራት በኤርትራ ነው ያሳለፈው። ሰሞኑን ፖርት ሱዳን የሄደው በኢሳያስ ትዕዛዝ ነው። የፖርት ሱዳን ጉዞ ድብርት ውስጥ የቆየውን አንዳርጋቸው ጽጌን ከድብርቱ ከማላቀቅ የዘለለ ትርጉም የለውም ማለታቸውንም ምንጮቻችን ገልጸዋል። የግብጽ ደህንነት የወልቃይት ኦፕሬሽን ተጋለጠ። በወልቃይትና በአካባቢው የታሰቡ ሚስጥራዊ ኦፕሬሽን ባለቤትና ተባባሪዎችም ታውቀዋል። በወልቃይትና በአካባቢው የታሰበው ሚስጥራዊ ኦፕሬሽን የተመለከተ ዝርዝር መረጃ ተገኝቷል። በወልቃይትና በአካባቢው ለማድረግ የታሰበው ሚስጥራዊ ኦፕሬሽን ዓለም አቀፍ ቅጥረኞችን ጭምር ያሳተፈ እንደሆነም ታውቋል። በወልቃይትና በአካባቢው ለማድረግ የታሰበው ሚስጥራዊ ኦፕሬሽን በኢትዮጵያ ሕልውናና በቀጠናው አደጋ እንደሚደቅም ታምኗል። በወልቃይትና በአካባቢው የታሰበው ሚስጥራዊ ኦፕሬሽን መጋለጡ ተሰማ። የሚስጥራዊ ኦፕሬሽን ዋነኛ ባለቤትና ተባባሪዎችን በዝርዝር ታውቋል። በወልቃይትና በአካባቢው የታሰበ አደገኛ ሚስጥራዊ ኦፕሬሽን የተመለከተ ዝርዝር መረጃ ተገኝቷል። በወልቃይትና በአካባቢው ለማድረግ የታሰበው ሚስጥራዊ ኦፕሬሽን ከሀገር ታጣቂዎች በተጨማሪ ዓለም አቀፍ ቅጥረኞች ጭምር ያሳተፈ እንደሆነ ታውቋል። በወልቃይትና በአካባቢው ለማድረግ የታሰበው ሚስጥራዊ ኦፕሬሽን ከዞኑ አልፎ በኢትዮጵያ ሕልውናና በቀጠናው አደጋ እንደሚደቅንም ታምኗል። የሱዳን መንግስት በኢትዮጵያ ላይ ተደጋጋሚ ውንጀላ በሚያቀርብበትና በኢትዮጵያና በሱዳን መካከል የግጭት ስጋት ባንዣበበበት በዚህ ሰዓት ኢትዮጵያን ከሱዳን ጋር በሚያዋስነው በወልቃይት አካባቢ ከፍተኛ ውጥረት መንገሱ ተሰማ። ውጥረቱ የተፈጠረው ደግሞ በወልቃይትና በአካባቢው ሊደረግ የነበረው ሚስጥራዊ ኦፕሬሽን የተመለከተ ዝርዝር መረጃ በኢትዮጵያ መንግስት እጅ መግባቱን ተከትሎ እንደሆነም ታውቋል። በወልቃይትና በአካባቢው ሊደረግ የታሰበው ሚስጥራዊ ኦፕሬሽን በዋናነት በግብጽ የደህንነት ሰዎች የታቀደ ሲሆን እቅዱን የተመለከቱ የደህንነት ባለሙያዎች በወልቃይትና በአካባቢው ሊደረግ የታሰበው ሚስጥራዊ ኦፕሬሽን እጅግ አደገኛ እንደሆነ አመልክተዋል። የግብጽ የደህንነት ሰዎች በወልቃይትና በአካባቢው ለማድረግ ያቀዱት ሚስጥራዊ ኦፕሬሽን በታቀደው መሰረት ከተሳካ የኢትዮጵያን አንድነት የሚያናጋ ብሎም በሰሜን ምስራቅ አፍሪካ አዲስ የፖለቲካ አስተላለፍ የሚያስከተል እንደሆነም ታምኗል። የግብጽ የደህንነት ሰዎች ለዓመታት የተዘጋጁበት በወልቃይትና በአካባቢው ለማድረግ ያቀዱት ሚስጥራዊ ኦፕሬሽን በአካባቢው ተጽዕኖ ፈጣሪ የሚባሉ አመራሮችን እስከ ማስወገድ የሚደርስ አደገኛ እቅድ እንደሆነም ታውቋል። በሱዳን የሚገኙ የኢትዮጵያ የደህንነት ሰዎች የደረሱበትና ለኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ያገሩት የግብጽ የደህንነት ሰዎች በወልቃይትና በአካባቢው ለማድረግ ያቀዱት ሚስጥራዊ ኦፕሬሽን በጀነራል አብደል ፈታህ አልቡርሃን የሚመራው የሱዳን ብሔራዊ ጦርና የኤርትራ መንግስት የደህንነት ባለሙያዎች በደጋፊነት የህወሓትና የአማራ ብሔራዊ ንቅናቄ ታጣቂዎች በፈጻሚነት እንደሚሳተፉም ታውቋል። በኢትዮጵያ መንግስት እጅ የገባው የግብጽ የደህንነት ሰዎች በወልቃይትና በአካባቢው ለማድረግ ያቀዱት ሚስጥራዊ ኦፕሬሽን በዋናነት የወልቃይትና የሰቲት ሁመራ የጸጥታና ደህንነት ጽህፈት ቤት ኃላፊ የሆኑትን ኮሎኔል ደመቀ ዘውዱንና የዞኑን አስተዳደር አቶ አሸተ ደምለው ማስወገድ እንደሆነ ታውቋል። በሱዳን የሚገኙ የህወሓት አርሚ 7 ታጣቂዎችና የአማራ ብሔራዊ ንቅናቄ ታጣቂዎች የሚያስፈጽሙት የግብጽ የደህንነት ሰዎች ሚስጥራዊ ኦፕሬሽን በሁመራ ከተማ ላይ ድንገተኛ ጥቃት በመክፈት የሁመራ አየር ማረፊያና በአካባቢው የሚገኙ ስትራቴጂካዊ ወታደራዊ ይዞታዎችን መቆጣጠርንም ዓላማ እንዳደረገ ታውቋል። የግብጽ የደህንነት ሰዎች በወልቃይትና በአካባቢው በግንቦት አጋማሽ ላይ ለማድረግ ባቀዱት ሚስጥራዊ ኦፕሬሽን ዙሪያ የግብጽ የደህንነት ሰዎች፣ የኤርትራ መንግስት የደህንነት ባለሙያዎች፣ የህወሓትና የአማራ ብሔራዊ ንቅናቄ ታጣቂ አዛዦች ከቀናት በፊት በሱዳን ሐምዳይት በተባለ አካባቢ ውይይት ማድረጋቸው ታውቋል። በሐምዳይት በተደረገው ሚስጥራዊ ስብሰባ ላይ የግብጽ የደህንነት ሰዎች በወልቃይትና በአካባቢው ለማድረግ ያቀዱት ሚስጥራዊ ኦፕሬሽን በተመለከተ ዝርዝር ገለጻ ያቀረቡ ሲሆን የኤርትራ መንግስት የደህንነት ባለሙያዎች እቅዱን ተግባራዊ ለማድረግ የሚያስችል ወታደራዊ ፕላን ማቅረባቸው ታውቋል። በሚስጥራዊ ስብሰባው የህወሓትና የአማራ ብሔራዊ ንቅናቄ ታጣቂ አዛዦች
ተጨባጭ ወታደራዊ አቅማቸውንና ዝግጅታቸውን በተመለከተ ገለጻ ያቀረቡ ሲሆን በሁመራ ከተማና በአካባቢው ከሚገኙ መረጃ ምንጮቻቸው ያገኙትን የኢትዮጵያ መከላከያ ሰራዊት እንዲሁም የተከዜ ዘብ ወታደራዊ እንቅስቃሴን በተመለከተ ዝርዝር መረጃ አቅርበዋል። የግብጽ የደህንነት ሰዎች በወልቃይትና በአካባቢው ለማድረግ ያቀዱት ሚስጥራዊ ኦፕሬሽን በተመለከተ በሚስጥራዊ ስብሰባ ላይ የተላለፉ ውሳኔዎች በመቀሌ የሚገኙ የህወሓት አመራሮች እንዲሁም የአማራ ብሔራዊ ንቅናቄ ወታደራዊ አዛዦች እንዲያውቁት መደረጉም ተሰምቷል። የግብጽ የደህንነት ሰዎች በወልቃይትና በአካባቢው ለማድረግ ያቀዱት ሚስጥራዊ ኦፕሬሽን ከተሳካ በአካባቢው የሚገኘው የኢትዮጵያ መከላከያ ሰራዊትን እንዲሁም የተከዜ ዘብ ወታደራዊ ሚዛን በማዛባት የህወሓትና የአማራ ብሔራዊ ንቅናቄ ታጣቂዎች አካባቢውን መቆጣጠር እንደሚያስችላቸው እቅዱን የተመለከቱ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ባለሙያዎች ገልጸዋል። የብሔራዊ መረጃና ደህንነት አገልግሎት ባለሙያዎች እጅግ አደገኛ ብለው የገለጹት የግብጽ የደህንነት ሰዎች በወልቃይትና በአካባቢው ለማድረግ ያቀዱት ሚስጥራዊ ኦፕሬሽን ህወሓት በቀላሉ ምዕራብ ትግራይን መቆጣጠር የሚያስችለው ሲሆን የአማራ ብሔራዊ ንቅናቄ ወደ አዲስ አበባ ለማድረግ ለሚያስበው ግስጋሴ መንገድ ለመጥረግ የሚያስችል ወታደራዊ ጉልበት እንደሚሰጠውም ታምኗል። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት በቅርበት እየተከታተሉ የሚገኘውና ለወልቃይትና ሰቲት ሁመራ ዞን የጸጥታ ቢሮ ያጋራው የግብጽ የደህንነት ሰዎች በወልቃይትና በአካባቢው ለማድረግ ያቀዱት ሚስጥራዊ ኦፕሬሽን ከተሳካ የኢትዮጵያን አንድነትና ህልውና እንደሚያናጋ፣ በሰሜን ምስራቅ አፍሪካ አዲስ የፖለቲካ አሰላለፍ ሊያስከትል እንደሚችል ብሎም ቀጠናውን በማያበራ የግጭት አዙሪት ውስጥ ሊከት እንደሚችል የግብጽ የደህንነት ሰዎች በወልቃይትና በአካባቢው ለማድረግ ያቀዱት ሚስጥራዊ ኦፕሬሽን የተመለከቱ ወታደራዊ ባለሙያዎች ገልጸዋል።